በምክንያቱም ያለ ምክንያቱም ይችላል ተከበር ነው ባለችኝ 60 ብር ሴር 70 ብር ተባልኩ ነው በ60 ብር ሊሰበር መሆን ይችላል። ሰላም እንዴት ናችሁ? ሂዋና ሩም እንባላለን። ዛሬ እንግዲህ በጣም ቆንጆ የዩቲዩብ ቪዲዮ እንሰራለን። የመጀመሪያ ትውውቃችን በወፍ በረር ነው የምናወራው። ቁጭ ብለን የልባችንን እናወራለን። በጣም እናመሰግናለን። እናንተም ኮድ ተከታተሉ። መጀመሪያ የተዋወቅነው እኔ የምሰራበት ሱቅ ነበረ። የሆነ ድርጅት ነበር። እዛ ሱቅ ከሁለት ጓደኞቼ ጋር መጣ። ከዛ በጣም የሚስብ ሳቅ ነበረ። ዝም ብሎ የሚስቅ ሰው የለም፣ ሳቅታ ነበርክ። ከዛ እኔም በጣም ነበር ደስ ያለኝ። ምክንያቱም እንደዚህ አይነት ሰው ብዙ ሰው ይመጣል፣ ግን እንደዛ የሚስቅ ፈታ ያለ ሰው ምናምን ብዙ አላየሁም። ከጓደኞቼም በቃ ዩኒክ ነበርክ በጣም። እናም ከዛ በኋላ መጀመሪያ ደግሞ እየተገናኘንበት የመጀመሪያ እኔም ግን ስራ ቦታች ላይ በጣም ደስ ይለኝ ነበር። ጥፍርሽ ረጃጅም ነው አይደል? አራጊው ቀሚስ ደስ ይላል። ቀሚስ ነበር የምለብሰው ያዛኔ በጣም ያው መልክሽ፣ ቁመትሽ፣ ቁመናሽ ምናምን ግን ያው ስራሽን እንደዛ ጥንቅቅ ብለሽ ስትሰሪ በጣም ነበር ደስ ይለኝ አይደል? ደግሞ ከዛ ደግሞ በቃ ያከበርኩሽ እዛ ላይ ነው። እዛ ስራ ላይ በስራ ቆራጥነት ግዴታ ነው አይደል? ግዴታ የመጀመሪያው እሱ። ከዛ ደግሞ ወዴት ነው መጀመሪያ ለትውውቅ ያክል መጀመሪያ ፊልም ልናይ ነው የሄድነው ሴንቸሪ። እዛ ለክ ከመሄዳችን በፊት ግን አለባበሳችን በጠራራ ፀሐይ አንቺ ጠራራ ፀሐይ ነው እንዴ? እና በእርግጥ በኋላ ግን ማለት ነው ማታ ላይ ስማት ነው አማርኛ ፊልም ይሰጣው። ኧረ እኔ አማርኛ ፊልም በጠራራ ፀሐይ ያደረኩት ትልቅ ጃኬት ካፖርት አድርጎ መጣ። እሱን አድርጎ እኔ በጣም ነበር የሚገርመው። ካፖርት ሙሉ 0 ብር ስለሱ ባወራቸው እንዴት ስለሱ ባወራቸው ደስ ይለኛል። ምንድነው ያለኝ ማለት ነው የግል እኔ ደግሞ ደስ ያለኝ የገዛኝ ማለት ይሄን ባልናገር እንትን አይደለም። በጣም በሚገርም ሁኔታ ብዙ ጊዜ ወይ ፕሮግራም ይሰርዛሉ። ዛሬ ስራ ነኝ አይደለ? ሌላ ሰው ቢሆን እኔ የምመጣልኝ እሱ ነው። አዎ ስራ ነኝ ነው። ገንዘብ ስለሌለኝ የቀጠሯችን ቀን ላይ ደርሶ ቀን ያሰብኩት ለተናገር ወይ ስራ ነኝ አልቻልኩም ምናምን ብራ እውነት ለመናገር ማለት ነው ነጥብ ይስጥ አይደለ? አዎ እኔ ቀጠሮ እናደዳለሁ በጣም። እውነትም እኮ ቅድሚያ አልሰጥሽም ማለት ነው የሚሆነው እኮ ደግሞ ሌላ ነገር ነው። አዎ ግን እሱ ግን ያደረገውን ልንገራችሁ መጥቶ ማለት ነው ዛሬ ያለኝ 60 ብር ነው። በ60 ብር ሊሰበር መሆን ይችላል። ይሄን ጌታ እንዴት ልቤ ውስጥ እንደገባ በቃ ምን አይነት ማለት ነገም የሆነ ነገር ቢመጣ ህይወቴ ላይ ያየሁት ነገር ምንድን የዛኔ ያሰብኩት ምንም ነገር ሚስጥር ሊደብቀኝ ነገር የለም ያሰብኩት። እኔ ደግሞ አጋጣሚ ሆኖ ትንሽ ብር ነበረኝ፣ በቂ ነበር ያለኝ ማለት እና በቃ ይችነች ያለችን የተፈራረ ችግር የለውም ለብሩ እኔ ጋር ስላለ መሄድ እንችላለን አልኩት። ከዛ በኋላ ሴንቸሪ ሄድን። እኔ ደግሞ ፊልም በጣም ወድ ነበር አይ ስለነበረ ከሱ ጋር አብረን አጠቃላይ ሲኒማ በጣም ትንሽ ቀን ነው ገብቼ ማለት አይደለ? በጣም ነው ወደው ገብቼ አለቀ። አዎ እኔ ደግሞ አይ ነበር ከጓደኞቼ ጋራ ምናምን አይ ነበር ሲኒማ ገባ ነበረ ማለት ነው። ከዛ ሴንቸሪ ሄድን ፊልም ማያ ሰዓቱ እስከሚደርስ ድረስ የሆነች ይችን የምታክል ዶናት መጣች። 2 ዶናት እኔ ነኝ የምከፍለው። በቃ ይሄን እኔ ነኝ የምከፍለው አልክ። ባለችኝ 60 ብር ሴር 70 ብር ተባልኩ። ከዛ መጀመሪያ ቀጠሮ ላይ መዳፈር ይሆናል። እባክሽ 10 ብር ይኖርሻል አልከኝ። ደግሞ በሚገርም ሁኔታ በኮንፊደንስ ነው። ምንም አይነት እንትን የለብህም። በቃ ትህትና ያለው ኮንፊደንስ ያለው ከኔ ጋራ ወደፊት ለመኖር ያለ ጉጉት ነው እኔ የተረዳሁት የዛን ቀን ይሄንን ነው።
ከዛ በኋላ ኧረ ምናምን 10 ብር ነበረ እሱም ሞልተን ከፈልን። ከዛ ግን ምን አለኝ በልተን ከጨረስን በኋላ ይቺ ዶናት ግን 70 ብር ይገባታል አለኝ። ከዛ በኋላ በፍጹም አይገባትም ነው ያልኩት። ምክንያቱም እኔም ቀልድ አላውቅም። በቃ እንዳገኘው እሺ የገባኝ ሚስቴን አገኘ ያልኩት ግን እሱ ስትይ አይደለ? አዎ በቃ ተስማምተን ኖር ተሰማኝ። ደስ አለኝ። ይሄ ራሷን ሚስቴ ያገኘው እንደሆነ ገባኝ እዛ ጊዜ። አዎ ግዴታ ነው። ምክንያቱም እኔም እንደዚህ አይነት ወጪዎችን አስቤ በስነ ስርዓት ስለሆነ ስለምሰራም የዛኔ ሰራም ያየነው ፊልም ነበረ ጆከር። እንዴት ነው የምረሳው? የሚያስፈራ ጆከር ነው። ጆከር የሚባል አዎ እንዴት ነው ለመጀመሪያ ቀን ያስጨንቅ ነበር እኮ። ኧረ እኔ ማየት ጨንቆኝ እኔ ልብ ያለው ሌላ ቦታ ፊልም ነው ይሄ ሰውዬ ማለት ለእንጃ ብቻ ይዛን ቀን አይ ፊልሙን ካንተ ጋር ስለሆነ የመጀመሪያ ነው በደንብ አስታውሰዋለሁ። ቢያስጨንቅ ግን እኔ እሱ ሳይሆን የነበረኝ ሁኔታ ያንተ ሁኔታ በቃ እንዴት እንደመጣ ፊልሙን ያይሻል ነበር ማለት ሀቅ ነው የምናገረው። ፊልም ሳይሆን ያንተ ሁኔታ በቃ እንትን እኮ ነህ በጣም አንተ ይሄ እንዴት ነው ይሄ ለይ ነበረ ሁኔታ። ልነግርህ የምፈልገው ደግሞ አሁን ብሷል እንጂ ምንም አልተቀየረም። ብሷል ሁኔታ ክብክብ የምትለው ነገር ደስ ይለኛል በጣም ደስ ይላል። እዛ ከሴንቸሪ እስከ ቤታችን ድረስ በእግራችን እያወራን እኔ እንግዲህ ሂል ጫማ ነው ያደረኩት። ዋክ ነበር ደስ የሚል ግን ግልጽ እንዲሆን ይሄ እኮ 2013 ምናምን 13 ዛሬ 6 ዓመት ነበር። እንደዛ ነው። ከተዋወቅን 7 ዓመት ሞልቶናል። 1 ዓመት ይሆናል ከዛ በፊት ስለዚህ 6 ዓመት አጠቃላይ ተውቃጭ 7 ዓመት ሆነ። እኔ አንተን ካወቅኩ እኔን ታወቀኝ። ጩጬ ግን ብዙ ዓመት ቶሎ ነው በቃ ቶሎ ነው። ብዙም አልቆየንም ራሱ እኮ አይደለ እንዴ ቶሎ ብለን ወደ አብረን ሆነ። ኔክስት እንግዲህ እኔ የምመኘው ያው በማላችን ደግሞ አንድ ሶስተኛ በቃ እግዚአብሔር ቻለ እንደው በቅርብ ጊዜ ቢሆን የኔ ፍላጎት ነው። ታውቂያለሽ በጣም ታስገሰዋለህ፣ ታስተኛዋለህ። ማስተኛት ተለማመደው ማስገሳት ማስተኛት ጭንቅላት ከዛ ማስቀም ጭንቅላቱን በደንብ ያዘው በደንብ እንዳይቀጭ እንዲህ በደንብ አድርገህ እንኳን ልጅ አሁን ትንሽ እስቲ ጥያቄ ነገር ስለ አንቺ ብታወሪ ደስ የሚለኝ ብጠይቅሽ የምንፈልገው ትዳራችን ላይ ምን ከባድ ፈተናዎች እንድናልፍ የሚያደርገን ምን ነገሮች አሉ? እስቲ እነሱን ንገሪኝ። ኦኬ መጀመሪያ በጣም ሁለታችንም እግዚአብሔር ላይ ያለን አቋም ይመስለኛል። ማለት ይሄ አያስጨንቅም ማለት አይደለም። የሆነ ፈተና ሲመጣ ማለት ነው። በተለይ ትዳር ላይ እንደሚታወቀው ነው። ትዳር ላይ በጣም የሚዋደዱ ሰዎች መሀል ላይ ደግሞ ፈተና ይበዛል እውነት ለመናገር እና እግዚአብሔርን በተመሳሳይ ልብ እኔ እናንተ ይሄ ስጥት ነው የምናደርገው። በቃ የሚያስጨንቀን እግዚአብሔር ያውቃል። ካለፈ በኋላ ነው የምናወራው ራሱ ማለት ነው። እሱ በጣም ደስ የሚለውና የምወደው ባህሪያችን ይመስለኛል። ሁለታችን አንድ ያደረገ እግዚአብሔር ላይ መጣል፣ ለእግዚአብሔር መተው። የምትከበር ሰው ነህ ታውቃለህ። ባህሪ የእውነቴን እኮ ነው። ባህሪ ያንተ የልብህ ንጽህና ታርፍም ግን ይሄን ፀጉሬን ነጭል የልብህ ንጽህና እግዚአብሔር ላይ ያለህ ነገር ቆራጥነት በጣም ደስ ይለኛል። ብናገረው የምወደው ነገር ስለሆነ ማለት ነው። በጣም ትሁት ነህ። እኔን ማክበር ማለት ያንተ ይሄ ዝቅ የሚያደርግ ነገር ሳይሆን በቃ ከፍ የሚያደርግ ነገር ነው። ሮጠህ ቤትህ የምትመጣው ነገር፣ የምትታመነው ነገር፣ እግዚአብሔርን የምታምነው ነገር፣ ለቤትህ የምትደክመው ነገር በጣም ደስ ይለኛል። እግዚአብሔር ከዚህ በላይ ደግሞ ልፋትህን ቆጥሮት የምትደክምበትን በደንብ ፍሬ አፍርቶ የድካምህን ውጤት አብሬ ለማየት ያብቃኝ። በጣም ወድሃለሁ፣ አከብርሃለሁ። ምን አጸፋውን ለመስጠት ያህል አንቺ እውነተኛ ሰውነትሽ
አቋምሽ፣ የጸናሽ ማንነትሽ፣ ታማኝነትሽ ዝርዝሬ አልጨርሰውም። በጣም ነው የምወድልሽ። በምክንያትም ያለ ምክንያትም እወድሻለሁ። አመሰግናለሁ። እሱ ደግሞ በተግባር ያሳየው ነገር ነው። በተግባር ያሳየው ነገር ስለሆነ ሌላ ደግሞ አንድ ጥያቄ የምጠይቅህ ነገር ቅድም የዘረዘርኩት እንዳለ ሆኖ እንደው በቃ እንደ ሰው ከኛ የሚጠበቀውን ነገር እንደው ይሄን ነገር ትዳራችን እንዲጸና አብረን እንደዚህ እንድንቆይ ምክንያቱም ያው በጣም ብዙ ባይሆንም 6 ዓመት 7 ዓመት ቀላል አይደለም አብሮ ለመቆየት አንድ ቤት ውስጥ ጊዜው ከባድ ነውና ምን ረድቶናል ብለህ ታስባለህ? ከኔም ከአንተም ባህሪ አንድ ሁለት መልሶች አንቺ ያልሻቸውን በሙሉ እንዳለ ሆኖ እኔ ደግሞ ያው የሰው ጣልቃ ገብነት ትዳር ውስጥ በቃ እኔ አንቺ እግዚአብሔር ከዛ ያ ነው ዋናው መሰረት እንጂ ሌላ መሰረታዊ የሆነ የትዳር ግን ይሄንን እኔ ብመልስ ማለት ነው የሰው ጣልቃ ገብነት በሚለው ታውቃለህ ለትዳር ወንድ ልጅ በጣም ወሳኝ ነው። በጣም በቃ ይሄ ቤቱን ለማቆም ማንም እንዳይነቀንቀው በደንብ ይሄ ዝግት አድርጎ ለመያዝ ያንተ ብረት መዝጊያ ምትይ እኔ እውነቴን ነው እውነት ለመናገር ማለት ነው የለም ማቅረብ ቤቱን እንትን መሙላት ሳይሆን ይሄ የልብ ማለት ነው የልብ ለመታመን ባል ሲባል አንተ በእርግጥ ባል የሚለው ካራክተር ብዙ የባል አይነቶች ስላሉ እሱን ሌላ ጊዜ መዘርዘር ይሆናል ያው በቆይታችን ግን እንደው ስሙን ልጠቀመውና በጣም ይሄ በቃ አሳምረህ ቤትህን አክብረህ ማንም የማይመለከተው ነገር እንዳይገባ የምትከላከለው ከምንም ከቤተሰብ ሆነ ከጓደኛ ሆነ ከኔም ቤተሰብ መናገር ስለምፈልግ ነው። እንዲህ በቃ ይዘህ እኔን አለማስነካትህ እኔ ምንም ለላይኛው ነው የምነግርልህ እውነት ከልቤ ነው። ለላይኛው በቃ እግዚአብሔር እንዲጠብቅህ እንድትቆይልኝ እግዚአብሔር ደግሞ እውነት ለመናገር ክፉ ነገር ሁላ በእኔ ይለፍ ከመጣ በጣም ይሄ ነገር ግን እዚህ ጋርም ደግሞ ያው ጓደኞቼን አወዳቸዋለሁ፣ አከብራቸዋለሁ፣ ቤተሰቦቼንም እንደዛው የኔነት ግን አንቺንም ማንም ቀና ብሎ እንዳይብኝ አልፈልግም። እንዴ ዛሬ እኮ አላስበው እኮ ይሄ ነገር ከባድ መስመር ስለሆነ ሳስበው ብዙ ነገር አንተ ባትኖር ከባድ ነው። አንተ ባትሆን ሰውየው በቃ ምን ከልቤ እኮ እና እንድታውቀው እንዲህ ደግሞ በስነ ስርዓት ቁጭ ብዬ ነግሬ አላውቅም። አንተ የምታረገውን ነገር ደግሞ እንዳደረግከውም አስበህ ምናምን አይደለም። በቃ ማድረግ ያለብህን ነገር ቀጥታ ስለመታረግ እንዲሳስበው የምሰማው ነገር ብዙ ነገር ስለሆነ በዚህ ሰዓት እንዴት አድርገህ ነገሮችን በቃ ሽፍን ይሄ በቃ ወፍ ለልጆቿ እንዴት አድርጋ እንደምትኖር እንደዛ በቃ ሽፍን አድርገህ እንጂ ሰው እኮ ኑሮ ይሄ የኑሮ ጉዳይ ከማንም ጋር ትኖራለህ። ግን ጥብቅ ሽፍን ማንም ሰው እንዳይነካኝ ከኔም ካንተም በኩል ያለውን ምናምንና ከኑሮ ውጪ ያለውን ነገር በሰው ጉዳይ እኔ አልካ እንደ አንተ ባትሆን ኖሮ እንችለው አይመስለኝም ያስባል። እና ዋጋህን የምታውቀው ምን አይነት ስራ ትዳራችን ላይ እየሰራህ እንደሆነ ከዚህ በላይ ቁጭ ብዬ ባመሰግንህ ምናምን ደስ ይለኛል። ግን ወደፊት እስኪ እግዚአብሔር ከፈቀደ ከዚህ ውጭ ትንሽ እናትዬ ከዚህ ምንድን ጥያቄ ልጠይቅሽ ከኔና ካንቺ ምንድን ነው? ከኔና ካንቺ ሌባ ቢመጣ ወይ ደግሞ ግርግር ቢፈጠር ከቤት ቀድሞ የሚወጣው ማለት ነው? እኔ ነኝ።
እኔ በቃ እንዴት እንደሚያደርገኝ ይሄ እንዴት ነው ኮሽ ካለ በቃ አልተኛም። ይሄ እንደ ልምድ መሰለኝ ትንሽ ቀልቀል ያደርገኛል። ምንም እኮ አይመጣም ማለት ይሄ ድመትም ልትሆን ትችላለች። ኳኳኳ ካለ በቃ ተነሰቼ ወጥቼ በተለይ የሆነ የሚያዝ ነገር ካለ እስኪ አሁን ቢመጣ ልመታው ነው። በእኔ ክንድ ሊጣል ነው። መጣሽ አየሽው ልሻለሁ። እስካሁን እዚህ ነሽ እንዴ ይለኛል። ሂጂ እንጂ አይታርግሽ ነው ነገር ይሆናል ስለማልገምት ነው። እንደው ዝም ብሎ ያው ለቀልድ ነው እንጂ ከቤት ስንወጣ እሺ ቶሎ ዝግጅት የሚለው ማለት ነው። አንተ ነህ እኔ አልቆይም ግን እንዴ እኔ አልቆይም። እኔ ሜካፕ የምቀባ ሰው አይደለሁም፣ አልጠቃቀምም። ይሄ ፀጉሬ ጥሩ ከሆነ በቃ ሌላ ነገር ነው ምንም አልጠቀምም። ግን እሱ እንደምጠቀም ቢሆን አሁን ከሴቶች ከቤት ለመውጣት በትንሹ ከ2 ሰዓት እስከ 1 ሰዓት ተኩል፣ አጭሯ 1 ሰዓት ነች ወይም 30 ደቂቃ። እኔ 10 ደቂቃ ፈጃለሁ። ልብሴን እለብሳለሁ። ግን ማዬ ገና ነሽ አልወጣሽም፣ እኔ ልሄድ ነው በቃ ቻው። እና እንደዛ ነው የሚያደርገው። ግን እኔ ብዙ አልቆይም። ስለዚህ አንተ ቶሎ እንትን ትላለህ። እኔ ግን ሌላ ጊዜ የማደርገውን የምጠቀመው ዘዴ እኔ መጨረሻ ላይ እለብስና እሱን ይሄ ልብስ ምናምን ማስተካክለው እኔ ስለሆንኩ እሱን እሰራበታለሁ። ከዛ ዝም ይላል ማለት ነው። እንደዛ ነው እናደርገው። ደስ ይላል። አንድ የመጨረሻ የምትወጂው እንስሳ እና ምክንያቱ? እኔ ውሻ በጣም ነው የምወደው። ውሻ በጣም ደስ ይለኛል። ውሻ ምኑ ነው የሚመችሽ? ታማኝነቱ ነው። ጠረነ ሲቀየር ውሻ ያውቃል። ከዛ ደግሞ እውነት ሌላ ጃኬት የሆነ ሽታ ተቀብተህ ትክክል። ውሾች በቃ እንደዛ ነው ባህሪያቸው። እና ደግሞ እንደገና ደግሞ ዝም ብሎ ተከትሎ ማንንም አይሄድም። ባለቤቱን ያውቃል። ይሄ ነው። ለማንኛውም የምትወጂው ውሻ እየጠየኩሽ ማለት ነው። የምትወጂው እንስሳ በህይወት ውስጥ የምትፈልጊውን የትዳር አጋር እንትን ይላል ይገልጻል። ኧረ ተው ለዛ ነው ታዲያ ታማኝ ነው። ስለዚህ ያንቺ ውሻ ሆኛለሁ ማለት ነው። ውሻነቴ ነው። ከዛም በላይ ነው አንተ። ከዛም በላይ ውሻ አንተ በጣም ውሽ ነገር ላንቺ ውሻ አልገልጸውም እኔ። ውሻ ግን ስድብ አይደለም ለእኔ በጣም ከባድ ነው። የኔ ውሻ ካሉኝም ያው በዚህ ነው የምትይዙኝ። ግን አንተ ጠየቀኝ አልጠየኩም። እንደው ለነገሩ ምንድነው አንተ የምትወደው? እኔ የምወደው ያው ወፍ ነው። ያው ምክንያቱም ነው ነገሮች ለዛ ነው ወፍ በወፍ የሆነው ቤታችን። ወፍ በወፍ በተለይ እሱ እንትን ስራ ቦታ ላይ መስኮቱ ላይ ወፍ ነው በቃ። አምፖሉ ላይ መተው በረንዳ ላይ ወፍ ነው እንዲህ በቃ ሲጮሁ እሱ ሲነሳ ይጮሃሉ። የሆነ ነገር ሲጨነቅም ይጮሃሉ። በዚህ ይሄን ደጋግሜ ነው የምነግርህ። እውነት ያናገረው ወፍ ነው በቃ። እኔ ወፍ ዘማሪ ነች። ጧት ንጋት ታበስራለች። በቃ ያው እንዳልኩሽ ነው። ሰው እኮ በሚገባው ነው ታውቃለህ የሚያናግረው። እውነት ነው። ፈጣሪም በሚገባው። እኔ አሁን ውሻ በየሰፈሩ በሄድኩበት እንዳሳደግኳቸው ያክል ውሾች በጣም አሁንም ያለሁበት ቦታ ውሻ አለ። እኔ እየጮሁ እንኳን ከሆነ ሰዎች ላይ እኔ ሳልፍ ጸጥ ይላል። ከኔ ጋር ይሆናል ንግግሩ እንደምታውቀው ማለት ነው። ስለዚህ እንግዲህ የዛሬ ይሄን ያክል ከተጫወትን እንግዲህ ሌላ ጊዜ ደግሞ እንደዚህ ባሪፍ ነገር እንገናኛለን። አመሰግናለሁ። ቪዲዮ ባያልቅ ደስ ይለን ነበር ግን በጣም እውነት እኔ ደስ ይለኝ ነበር። እውነት ወድሻለሁ። እንግዲህ ዛሬ በጣም ደስ የሚል በጣም ከውዱ ባለቤቴ ጋራ ደስ የሚል ቆይታ አድርገናል። እንደምትወዱት ደግሞ እርግጠኛ ነኝ። ስለዚህ ይሄንን ቻናል መታችሁ ስለተከታተላችሁን በጣም ነው የማመሰግነው። ሌላ ጊዜ ደግሞ በጣም ደሳስ የሚሉ ከኛ ህይወት ተሞክሮ ያልነውን ጥሩ ነገሮችን ወደ እናንተ እናደርስላችኋለን። በጣም እወዳችኋለሁ። ቻው፣ ደህና ሁኑ።